ዛሬ አዶናይ አስተያየታችሁን እባካችሁ ስጡ ባለ መሰረት ያንን የግሌን አመለካከት ለማቅረብ ነው። እግዚአብሔር ዓላማ አለው ለሁሉም ነገር። ይህ ወጣት በህይወቱ የተጎዳ ነበር። እጅግ ሰዎች የማያውቁለት በውስጡ የተሰበረ ሰው ነበር። ልቡ የተጎዳ ወጣት ነበር ከልጅነቱ ጀምሮ፣ ግን ማንም አላወቀለትም። እግዚአብሔር ግን ከለላ ነበረው። እግዚአብሔር ጠብቆት ነበረ። ያንን መከራውን አልፎ ለዚህ ሽልማት ለአዋርዱ መብቃቱ ትልቅ ድንቅ እግዚአብሔር ስራ እንደሆነ እርሱም በጸሎቷ ሁሌ ከምላሱ ያልተለየችው የእመቤታችን ጸሎት እንዳልተለየው ማርያም ማርያም ብሎ አመስግኗል። መታደል ነው። ምክንያቱም ወንድሜ ህመሙን እሱ ብቻ ነው የሚያውቀው፣ እግዚአብሔር ያውቀዋልና። አሁን ደግሞ ለመልካም ስራ ተነስቷል። እግዚአብሔር ዓላማ አለው ብያለሁ። ይህ ወጣት መልካም ለመስራት ተነስቷል። በጎ ስራ በመጽሐፍ ቅዱሳችን መልካም ማድረግ ተፈቅዷል ይላል። መልካም የማይወድ ሰይጣን ብቻ ነው። ጥሩ ሲሰራ የማይወድ ዲያብሎስ ብቻ ነው። ይህ ወጣት ዓላማው እንደሱ የተጎዱት ወጣቶች፣ በውስጣቸው የተሰበሩ፣ ተምረው መሄድ ያልቻሉ፣ ሰርቶ ማለፍ ያልቻሉትን እኔም እግዚአብሔር ከዛ አንስቶኛልና ከኔ ተማሩ፣ ሰግጡ፣ ጠንክሩ፣ በርቱ፣ ትለወጣላችሁ፣ ውጤታማ ትሆናላችሁ እያለ ነው። መሰገጥ ብሎ የተነሳው ከውድቀት ትነሳለህ። ባትማር ውጤት ባይኖር እንኳን እግዚአብሔር በሰጠ መንገድ ጠንክር፣ ስራ፣ ትለወጣለህ፣ ውጤታማ ትሆናለህ ነው ዓላማው። ተምሮ ውጤታማ ለመሆን የግድ መድከም አለብህ። ያን ያልተሳካላቸው ብዙዎች ናቸው። ተምሮ የተሳኩ ብዙ ናቸው። ተምሮም ያልተሳካላቸው ብዙዎች ናቸው። ተምሮም የተሳካላቸው ብዙ መከራን አልፏል። በህይወታቸው ብዙ ድካም አለ። ሰግጧል፣ ጠንክሯል፣ በርትቷል፣ ለውጥ አምጥቷል በህይወታቸው። ያም የሱ ዓላማ በጎ ስራ ሰግጥ ስለ ጠንክር ማለት ነው። እንደፈለግከው መተርጎም ትችላለህ። እንዳልኩ መጥፎንም ወደ ጥሩ መቀየር ትችላለህ። ጥሩ